ነፍስያው ደካማ ስለሆነች ውስጡ እየተሰበረ ወንጀል የሚሰራ ሰውና የሚሰራውን ወንጀል ደግሞ አቅልሎና ኮርቶ የሚሰራ ሰው ሁለቱ መካከል ትልቅ ልዩነት አለ። ወንጀል በሚሰራበት ጊዜ ስትመክረው ለምንድነው እንደዚህ የምታረገው ለምንድነው እንደዚህ የምትሰራው ይሄ እኮ حرام ነው ይሄ እኮ ወንጀል ነው አላህን እኮ ያስቆጣል ስትለው ዱዓ አድርግልኝ ነፍስያዬ አሸንፎኝ ነው ስሜቴን ተከትዬ ነው ሸይጣን አሸንፎኝ ነው ሚልህ ሰው መካከልና አረባክ ምን ችግር አለው ምን ህይወት አንዴ ነው ባክ ፈታ በለበት የሚል ሰው መካከል የሰማይና የመሬት ያህል ልዩነት የመጀመሪያው ሰው ወደ አላህ የመመለስ እድሉ በጣም ሰፊ ነው ምክንያቱም የሱ ችግር አካላቶቹ ላይ ነው ያለው ያኒ ችግሩ ልቡ ላይ አይደለም የሁለተኛው ሰውዬ ችግር ግን ልቡ ላይ ነው ያለው ሱፊያን ኢብኑ ዑየይና ረህመቱላሂ ዐለይሂ እንዲህ ይሉ ነበር من كانت معصيته شهوة فارجو له الخير ወንጀል የሚሰራው አካል በስሜት ምክንያት ከሆነ ስሜቱን ተከትሎ ከሆነ ወንጀሉን የሚሰራው خيرን ተስፋ አድርግለት ይሄ ሰው ይመለሳል የሚል ተስፋ አድርግ በሱ ላይ ይላል ومن كانت معصيته في الكبر فخشى عليه በኩራት ከሆነ ደግሞ ወንጀል የሚሰራው ሰውየው በሱ ላይ ፍራ አሉ ይሄ ሰው የሚመለስበት እድል ጠባብ ነው ወደ አላህ Subhanahu Wa Ta'ala ምክንያቱም አደም አለይሂ ሰላም ከተከለከለችው ዛፍ በበላ ጊዜ በሸህዋ ምክንያት ነበር ለዛ አላህ Subhanahu Wa Ta'ala ለተውበት ወፈቀው ተውበት አደረገ አላህም ተውበቱን ተቀበለ ኢብሊስ ግን ስጁድ አድርግ በተባለበት ጊዜ ስጁድ አላደርግም ያለው ኢስቲክባራን ነበር በኩራት ነበር ለዛም አላህ ረገመው እስከ መጨረሻው ለተውበት እንዳይወፈቅ አደረገው ማለት ነው ሱብሃንአላህ